ሰላም ጤና ይስጥልኝ የህልም መፍቻ ቻናል ቤተሰቦቼ እንደምን አላችሁ እንደምን ከረማችሁ። ዛሬ ደግሞ መፈታላችሁ ስለ ቀሚስ ነው። በህልም ቀሚስ ሲለብሱ ማየት ማለት እኔ ወይም አንቺ ወይም የሆነ ሰው በህልም ቀሚስ ለብሶ ማየት ቀሚስ ለብሳ ካየች በጣም ጥሩ ህልም ነው። ይሄም የምኞት መሳካትን በረከት ማግኘትን ያላገባች ደግሞ ከሆነች ትዳር እንደሚመጣላት ጥሩ ነገር ለወደፊት እንደሚያጋጥማት የሚያሳይ ህልም ነው። ሁለተኛ ደግሞ ተቀዶ የተሰፋ ቀሚስ በህልሜ ወይ በህልምሽ ቀሚሱ ተቀዶ የተሰፋ ምልክት እንደተሰፋ የሚያሳይ በህልም ካየሽ ያየችው ሴት በህይወቷ ያሰበችው ነገር በሙሉ አይሟላም፣ አይሳካም። ሁሉ ነገር ዝግትግት ነው የሚልባት እና ከዚህ ሁኔታ እንዴት እንደምትወጣ ያላወቀችና የተጨነቀች ሴት ናት። ይሄ እንግዲህ ተቀዶ የተሰፋ ልብስ ለብሳ ካየች ማለት ነው። ሶስተኛው ደግሞ ቀሚሱ ሲቀደድ ለምሳሌ እኔ በህልሜ ቀሚስ ለብሼ ወይ አንቺ ቀሚስ ለብሰሽ ሲቀደድ ካየሽው አንድ የተደበቀ ሚስጥር ረጅም ጊዜ የደበቅሽው ሚስጥር ሰው ያላወቀው የተደበቀ ሚስጥር ይጋለጣል። የተደበቀው ሰው ሁሉ ይሰማዋል ማለት ነው። አራተኛው ደግሞ ቆሻሻ ቀሚስ የቆሸሸ ቀሚስ ለብሶ ማየት ሐሳብን፣ ሐዘንን፣ የመንፈስ ጭንቀትን እነዚህ ነገሮችን ያሳያል ማለት ነው ላየው ሰው። እና የዛሬው የህልም ፍቺ ይሄንን ይመስላል። ሰብስክራይብ፣ ላይክ፣ ኮሜንትም እየጻፋችሁ እንዲህ ብታረጊው እንደዚህ ብታረጊው ጥሩ ነው ብላችሁ አስተያየታችሁን ብትሰጡኝ በጣም አመሰግናችኋለሁ።